ገላትያ ምዕራፍ 5 ቁጥር 1 ጀምሮ ሲናገር በነጻነት እንድንኖር ክርስቶስ ነጻ ወጣን። እንግዲህ ጸንታችሁ ቁሙ፣ ዳግም በባርነት ቀንበር አትያዙ ይላል። ምንድን ነው የምናስተውለው እዚህ ጋር? በነጻነት እንድንኖር የኢየሱስ ዓላማ ወይም የሥራው ውጤት በነጻነት እንድንኖርና ድጋሚ ደግሞ ወደዛ ባርነት እንዳንመለስ ነው ማለት ነው። ነጻ መውጣት የሚያስፈልገን ፓርት ይኖራል። ሁል ጊዜ ክርስቲያን ስለሆንን ነጻ ወጥተናል። አዎ። ነገር ግን ደግሞ ባለማወቃችን ምክንያት በባርነት ሕይወት እንድንኖር የምንገደድባቸው ብዙ መንገዶች አሉ። ኢየሱስ የነጻነታችንን ዋጋ ሁሉ ከፍሏል ማለት ነጻነታችን ተረጋግጧል ማለት እንጂ ወይም ለነጻነታችን የሚገባው ክፍያ ሁሉ ተከፍሏል ማለት እንጂ በሕይወታችን አቅጣጫ ሁሉ በነጻነት እየኖርን ነው ማለት አይደለም። ስለዚህ ኢየሱስ እንደተናገረው በዮሐንስ ወንጌል ላይ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አለ። ማናቀው ነገር በሙሉ በባርነት እንድንኖር ያስገድደናል ማለት ነው። ታውቃላችሁ፣ መንፈሳዊ ዓለም ላይ ጨለማ ማለት አለማወቅ ማለት ነው። ኢግኖራንስ ማለት ነው። ማናቀው ነገር በሙሉ ባሪያ አድርጎ ሊያስቀረን እንደሚችል ልታውቁ ያስፈልጋል። ምክንያቱም ስታውቁ ከዛ ነገር ነፃ የምትወጡበትን መንገድ ለማድረግ ቀላል ይሆንላችኋል ማለት ነው። መንገዱ ደግሞ አንድ ነው፣ ኢየሱስ ይባላል ማለት ነው። እዚሁ ገላትያ መጽሐፍ ላይ እኮ ሲናገር ልጁ ምንም እንኳን ወራሽ ቢሆን ነገር ግን እስካላደገ ድረስ ይለናል፣ ወይም ብቁ እስካልሆነ ድረስ በሞግዚት ስር ይሆናል ወይም ደግሞ ከባሪያ አይለይም ብሎ ይናገራል ማለት ነው። ስለዚህ ወገኖቼ በሕይወታችን ላይ ኢየሱስ ከፍሎልን ሳለ ግን በባርነት እየኖርንባቸው ያሉ ነገሮች ካሉ ከዛ ባርነት እንድንወጣ የእግዚአብሔር ፈቃድ ነው ማለት ነው። ልጁን ኢየሱስን የሰጠበት አንዱ ምክንያት የኔና የናንተ ነጻነት ነው። ስለዚህ እወቁ አንድ ነገር፣ የእግዚአብሔርን ቃል ባነበባችሁ ቁጥር፣ የእግዚአብሔር ቃል በገባችሁ ቁጥር፣ የእግዚአብሔርን ቃል ባደረጋችሁት ቁጥር ከሆነ ባርነት ነጻ እየወጣችሁ ነው ማለት ነው። ስለዚህ ስንሰማ የምንሰማው መጽሐፍ ቅዱስን ስናነብም የምናነበው አንድ ጠቅላላ እውቀት ለማግኘት ታሪካዊ እውቀት ለማግኘት ወይም አይምሯችንን ለማስፋት አይኪዋችንን ለማሳደግ ብለን መሆን የለበትም ማለት ነው። ከሆነ እስራት ከሆነ ባርነት ነጻ እየወጣን እንደሆነ ማወቅ አለባችሁ። ቃሉ በገባችሁና በበራላችሁ ልክ ማለት ነው። እንዲሁ እስኪ ነጻነት ምን እንደሆነ ልንገራችሁ። ነጻነት የመጀመሪያው ወደ ታየልን ምዕራፍ እግዚአብሔር ወዳየልን ዴስቲኒ ለመድረስ የመጀመሪያው ሂደት ነው፣ ወይም ደግሞ የመጀመሪያው ደረጃ ነው። አስታውሱ፣ እስራኤላውያን 400 ምናምን ዓመት በግብፅ ባርነት በፈርዖን ስር ሲያገለግሉ ባሪያ ሆነው ያለ ፈቃዳቸው ሲሰሩ ኖሩ። ከአቅማቸው በላይ ሲሰሩ ሳይከፈላቸው ሲሰሩ ኖሩና እግዚአብሔር ያየላቸው የመጨረሻው ምዕራፍ ከነዓን ነው። ነገር ግን ሂደቱ የጀመረው እነሱን ከግብፅ በማስወጣት ነው። እነሱን ከግብፅ ሲያስወጣቸው መጀመሪያ ሙሴ ፈርዖን ጋር ተልኮ ሲሄድ ምንድን ነው ያለው? ያገለግለኝና ያመልከኝ ዘንድ ሕዝቤን ምን አድርግ? ልቀቅ ይልሃል እግዚአብሔር ይልሃል ያህዌ ብለህ ንገረው አለ ለፈርዖን። ምክንያቱም ፈርዖን እኔ ነኝ አምላክ፣ እኔ ነኝ ጌታ፣ እኔ ነኝ አለቃ፣ የፈለግኩትን ነገር በፈለግኩት ሰው ላይ አደርጋለሁ ብሎ የሚያምን ንጉሥ ስለነበረ እግዚአብሔር ደግሞ ንግስናውን ለማሳየት በፈርዖን ላይ እስከ መጨረሻው ድረስ ፈርዖንን አሳምኖ 10 ተአምራት አድርጎ ከግብፅ ሕዝቡን ሲያስወጣ እንመለከታለን ማለት ነው። ወገኖቼ ከኛ የሚጠበቀውን ሁሉ አድርገን ነፃ ልንወጣ ያስፈልገናል። ምንድነው ከኛ የሚጠበቀው? ማመን ከኛ ይጠበቃል። ማወቅ ከኛ ይጠበቃል። ነፃ ለመውጣት ፈቃደኛ መሆን ከኛ ይጠበቃል። እግዚአብሔር ሕዝቡን ከፈርዖን እና ከግብፅ ለማውጣት ካደረገው ግብ ይልቅ ፈርዖንን ከሕዝቡ ልብ፣ ግብፅን ከሕዝቡ ልብ ለማውጣት የፈጀበት 40 ዓመት እጅግ እንዴት አድካሚ እንደሆነ 5ቱን መጽሐፍቶች በተለይም ዘጸአትን ስታነቡ ይገባችኋል ማለት ነው። ወገኖቼ ካለንበት ባርነት እግዚአብሔር እኛን ሊያወጣን ይችላል። ነገር ግን ገላትያ ምዕራፍ 5 ቁጥር 1 ላይ ቅድም እንዳነበብኩላችሁ ጥቅስ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትያዙ ይላል። እስራኤላውያን በስጋቸው ከግብፅ ወጥተው ነበር፣ አይምሯቸው ግን ከግብፅ አልወጣም። የግብፅን ሽንኩርት ይፈልጋሉ። ምነው ግብፅ በተቀበርን ይላሉ። የግብፅ አማልክቶች ይናፍቋቸዋል። የግብፅ ባርነት ይናፍቃቸዋል። እዚህ ጋር እኮ ምድረ በዳ ላይ ፀሐይ እንዳይነካቸው ደመና ተደርጎላቸው፣ እንዳይበርዳቸው የእሳት አምድ ተደርጎላቸው፣ ማታ ማታ ሲርባቸው መና እየተሰጣቸው ስጋ እየተሰጣቸው፣ ግን የሚናፍቃቸው ሌላ ነገር ነበር። ከሆነ ነገር አንድ ጊዜ ነፃ መውጣት ብቻ በቂ አይደለም። ነፃነታችንንም ማስጠበቅ አለብን። ዛሬ 2 ነገሮችን ብቻ ተናግሬ እጸልይላችኋለሁ። የመጀመሪያው ነፃ መውጣት ያለባችሁን ነገር
ለይታችሁ እንድታውቁ የሚረዷችሁን ነገሮች እነግራችኋለሁ። ከምንድን ነው ነፃ መውጣት ያለብኝ? ከምን አይነት እስራቶች ነው ነፃ መውጣት ያለብኝ? ምን አይነት እስራት ህይወቴ ላይ አለ? ከዛ እስራት ውስጥ እንዴት ነው የምወጣው? የሚሉትን ነገሮች አሳያችኋለሁ። ወገኖቼ ማንኛውም ነገር የአጋንንት ተጽዕኖ ህይወታችሁ ላይ እንዳለ፣ እስራት ውስጥ እንዳላችሁ የምታውቁበት የመጀመሪያው ቀላል መንገድ ማንኛውም ነገር ከልኩ ሲያልፍና ያንን መቆጣጠር ሲያቅታችሁ አጋንንት ተጽዕኖ ህይወታችሁ ላይ አለ ማለት ነው። ማንኛውም ነገር ነው ያልኳችሁ። ኤቭሪቲንግ ኤክሰስ ሲሆን፣ ደስታ ቢሆን ሐዘን፣ ለማንኛውም ነገር ያላችሁ ፍቅር ቢሆን ጥላቻ፣ ቁጣ ቢሆን፣ ንዴት ቢሆን፣ ኢሞሽን፣ በተለይ ኢሞሽን ለመንፈሳዊ ዓለም በጣም ቅርብ ነው ወገኖቼ። ለማንኛውም ነገር ያላችሁ ኢሞሽን፣ ለማንኛውም ነገር ያላችሁ ፓሽን ከልክ በላይ ሲሄድ ብዙ ነገራችሁን እስኪያሳጣችሁ ድረስ መቆጣጠር እስከሚያቀታችሁ ድረስ ሲሆንባችሁ ወገኖቼ ያን ሰዓት ላይ የአጋንንት ውጊያ ህይወታችሁ ላይ እንዳለ ማወቅ አለባችሁ። ስለሆነ ሰው ከልክ በላይ እያሰባችሁ ከሆነ ንዴታችሁን መቆጣጠር የማትችሉ፣ ፍርሃታችሁን መቆጣጠር የማትችሉ ስሜቶች፣ ተፈጥሯዊ ስሜቶች አሉ ወገኖቼ። እነዛን ተፈጥሯዊ ስሜቶች ደግሞ መቆጣጠር እስኪያቅተን ድረስ የሚያደርግብን ምንድን ነው ካላችሁ አጋንንት ነው ወገኖቼ። ከዛ ነገር ነፃ ልትወጡ እንደሚገባችሁ ማወቅ አለባችሁ። እያችሁ ወደ ኃጢአት የሚገባው ሰው በምን ምክንያት ነው ካላችሁ ራሱን መግዛት ሲያቅተው፣ ስሜቱን መቆጣጠር ሲያቅተው፣ ፍላጎቱን መቆጣጠር ሲያቅተው፣ ፓሽኑን መቆጣጠር ሲያቅተው። እግዚአብሔር ግን የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ይላል። ራሳችሁን እንድትቆጣጠሩ ሊረዳችሁ ይፈልጋል እግዚአብሔር። ሰይጣን ደግሞ ምንድን ነው የሚያደርገው? የፍርሃት መንፈስ አልሰጠንም ይላል አይደል መጽሐፍ። የፍርሃት የሚባል መንፈስ አለ ማለት ነው። ፍርሃት ከስሜትነት አልፎ መንፈስ የሚሆንበት ደረጃ አለ። ኦቨር እንድትፈሩ፣ ኦቨር ራሳችሁን መቆጣጠር እንዳትችሉ፣ ኦቨር ሰዎችን እንድትጠሉ፣ ኦቨር እንድትቆጡ፣ ኦቨር ነገሮችን እንድታደርጉ። አንዳንድ ጊዜ በዴሊቨራንስ አገልግሎት ላይ ማይመስሉ ነገሮች ሊገጥሟችሁ ይችላሉ። በህይወቴ በአገልግሎቴ አጋንንቶችን በማስወጣበት ጊዜ ብዙ ነገሮችን አይቻለሁ ወገኖች። ኦቨር የሚጨነቁ ሰዎች አሉ። ጭንቀት ማንኛውም ሰው ሊጨነቅ ይችላል ወገኖች። ማንኛውም ሰው አገልጋይም፣ ምእመንም፣ ኤቭሪባዲ ሊጨነቅ ይችላል። ክርስቲያኑም ዓለማዊም ሰው ሊጨነቅ ይችላል። ጭንቀት ከልክ ሲያልፍ ግን ለአጋንንቶች እድል እየሰጠ ነው። ቆሮንቶስ ላይ ስታነቡ ሐዘናችሁ ይላል እንደ ዓለማዊ ሐዘን እንዳይሆን ይላል። ምክንያቱም የዓለም ሐዘን ሞት አለበት ይላል። ነገር ግን የእናንተ ሐዘን መሆን ያለበት ካዘናችሁ ወደ ትክክለኛው መንገድ እንዲያስገባችሁ፣ ካዘናችሁ አዝናችሁ ተቆጭታችሁ ወደ ንስሐ እንዲመራችሁ እንጂ ሐዘናችሁ እስኪገላችሁ ድረስ ማዘን የለባችሁ። አንዳንድ ሰዎች አይታችኋል። ኃጢአት ይሰሩና በዛ ኃጢአት ማዘን፣ መቆጨት፣ ምን ነው ባልሰራሁት ማለት ወደ ንስሐ እስኪመራችሁ ድረስ ነው ልኩ መሆን ያለበት እንጂ አዝናችሁ ራሳችሁን እስከምታጠፉ ድረስ ወይም አዝናችሁ ዳሜጅ እስከምትሆኑ፣ ኢሞሽናችሁ፣ መንፈሳችሁ፣ አስተሳሰባችሁ ሁሉ ዳሜጅ እስከሚሆን፣ ተስፋ እስከምትቆርጡ ድረስ ማዘን የለባችሁ። ማዘናችሁን አይደለም የሚቃወመው ጌታ። ሐዘናችሁ ከልክ ሲያልፍ ግን እንደሚገላችሁ እንደሚያጠፋችሁ ያውቃል። ያን ሰዓት ላይ ኦቨር ሲሆን ነገራችሁ አጋንንቶች ህይወታችሁ ላይ ተጽዕኖ ማምጣት ይጀምራሉ ማለት ነው። አንድ ከገጠመኝ ነገር የሚገርማችሁ ለአንዲት ሴት ለዴሊቨራንስ እየጸለይኩላት ጌታ መንፈስ ቅዱስ አሳየኝ። አንድ ውሃ የሚቀዳበት ቦታ ላይ ውሃ ልትቀዳ ሄዳ ልክ ውሃ ልትቀዳ ስትደርስ እዛ ቦታ ላይ ልቧ በከፍተኛ ሁኔታ እንደደነገጠ አየው በመንፈሴ። እንዲህ አይነት ነገር አጋጥሞች ነበሩ ስላት አዎ አለች። ለካ ወገኖቼ በከፍተኛ ሁኔታ ስትደነግጥ ነው ዲመኑ የገባባት። ኦቨር ድንጋጤ። መደንገጥ ኖርማል ነው፣ ሁሉም ሰው ይደነግጣል እኮ። ያን ሰዓት ላይ ግን ወገኖቼ አጋንንቶች ኦቨር በሆነ ድንጋጤ ህይወቷን ተቆጣጠሩት ማለት ነው። አይታችኋል። ህይወታችሁ ላይ ኦቨር የሆኑ ነገሮች፣ ከልክ ያለፉ ነገሮች ካሉ ለአጋንንት በር እንደሚከፍቱ ማወቅ አለባችሁ። ተቃወሟቸው፣ ገደብ አበጁላቸው። ኤፌሶን ላይ ሲናገር ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ፀሐይ አይግባ፣ ለዲያብሎስ እድል ፈንታ አትስጡት ይላል። መቆጣታችሁ ችግር የለውም፣ ልትቆጡም ይገባችኋል። ነገር ግን ቁጣችሁ ካደረ፣ ቁጣችሁ ጊዜ ካገኘ፣ ቁጣችሁ ገደብ ካልተበጀለት ሰይጣን እድል ፈንታ ያገኛል አለ ህይወታችሁ ላይ። ለዚህ ነው ወገኖቼ ክርስቲያን መንቃት ያለበት ምኑ ጋር ነው ካላችሁኝ፣ በማንኛውም ሁኔታ ላይ ራሱን መግዛት መቻል አለበት። በማንኛውም ሁኔታ ላይ ራሱን ካልገዛ፣ በሐዘን ቢሆን በደስታ ቢሆን የሆነ ነገር ለማግኘት የሆነ ነገር ለማድረግ ካለው ፍላጎት ገንዘብ ለማግኘት መፈለግ ተፈጥሯዊ ነው። ግን ኦቨር የምንፈልግ ከሆነ አጋንንት ህይወታችን ላይ ሊገባ ይችላል። ስለዚህ ማንኛውም ፍላጎታችንን፣ ማንኛውም ፍርሃታችንን፣ ማንኛውም ቁጣችንን፣ ማንኛውም ንዴታችንን ልንቆጣጠረው ገደብ ልናበጅለት ያስፈልጋል ማለት ነው ወገኖቼ። ሁሉንም በልኩ ስናደርግ አጋንንት በር ያጣል። ለዚህ ነው ጴጥሮስ ላይ
ሲናገር ምን ይላል ወገኖች? አስደናቂ ነው። መጽሐፍ ቅዱስ ብዙ ቦታ ላይ ለዚህ ሐሳብ የሚደግፍ ጥቅስ አለው። ምን ይላል? ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ይላል። ስለዚህ እናንተ ምን አድርጉ? በመጠን ኑሩ ይላል። በመጠን ካልኖራችሁ ሰይጣን መግቢያ ያገኛል ማለት ነው። ስለዚህ ኤቭሪቲንግ የምናደርገውን ስሜታችንን ቢሆን ድርጊታችንን ቢሆን በመጠን ስናደርገው ሰይጣን መግቢያ ቀዳዳ ያጣል ማለት ነው። ስለዚህ ወገኖቼ ከምንድን ነው ነፃ መውጣት ያለብኝ ካላችሁ፣ ልትቆጣጠሩት ካልቻላችሁት ፊሊንጋችሁ ሱስ ቢሆን ልትቆጣጠሩት ያልቻላችሁት የትኛውም አይነት ድርጊታችሁ ቢሆን ማድረግ እየፈለጋችሁ ደግሞ ማድረግ እንዳትችሉ የሚያደርጋችሁ ውስጣዊ ስብራት ካለ፣ ውስጣዊ ትራውማ ካለ፣ ያሳለፋችሁት ውድቀት ይሄው ስንት ዓመት ሙሉ ድጋሚ እንዳትነሱ አዝሮ ከያዛችሁ፣ ቁጭታችሁ፣ ተስፋ መቁረጣችሁ አስሮ ከያዛችሁ ከዛ ነገር ሁሉ ነፃ ልትወጡ ያስፈልጋችኋል። ኢየሱስ እኮ የሞተው እናንተ ነፃ እንድትወጡ ነው። በነፃነት እንድንኖር ክርስቶስ ነፃ አውጥቶናል ይላል። ስለዚህ እግዚአብሔር በዚህ ሰዓት ላይ በየትኛውም የዓለም ክፍል ውስጥ ሆናችሁ ይህንን ቪዲዮ የምትከታተሉ ነፃ እንድትወጡ ይፈልጋል። እንዴት ነፃ ልውጣ ካላችሁ፣ አሁን አወቃችሁ፣ ያ እውቀት ነፃ ያወጣችኋል። አሁን ደግሞ እጸልይላችኋለሁ። ይሄ ጸሎት ነፃ እንደሚያወጣችሁ እመኑ። በእውቀታችሁ ነፃ ትወጣላችሁ። በእምነታችሁ ነፃ ትወጣላችሁ። አሁን በምጸልይላችሁ ጸሎት ነፃ ትወጣላችሁ። ስለዚህ በእምነት ወገኖቼ፣ በእምነት አብራችሁኝ እንድትጸልዩ እፈልጋለሁ። እጃችሁን ደረታችሁ ላይ ልባችሁ ላይ አድርጉ። ከየትኛውም አይነት እስራት፣ ከየትኛውም አይነት ስብራት፣ ከየትኛውም ተስፋ መቁረጥ ነፃ እንድትወጡ፣ ከየትኛውም ልትቆጣጠሩት ካልቻላችሁት የህይወት አቅጣጫ ነፃ መውጣት እንዲሆንላችሁ፣ ከኃጢአት እስራት ቢሆን፣ ከበሽታ እስራት ቢሆን፣ ከአጋንንት እስራት ቢሆን፣ ከአላስፈላጊ ልማዶች ሁሉ በኢየሱስ ስም ነፃ መውጣት እንዲሆንላችሁ ጸልያለሁ። ለአጋንንት በር ከሚከፍቱ ልማዶች በኢየሱስ ስም ነፃ መውጣት ይሆንላችሁ። እርግማን ሁሉ ከህይወታችሁ ላይ የተሰበረ ይሁን። ድህነት ሁሉ ከህይወታችሁ ላይ የተሰበረ ይሁን። እንዳትሰሩ፣ እንዳትባረኩ፣ እንዳትሰጡ፣ እንዳትዘሩ፣ እንዳታጭዱ አስሮ ከያዛችሁ፣ ሐሳባችሁ ላይ ከተቀመጠ፣ ሰብኮንሽስ ማይንዳችሁ ላይ ከተቀመጠ በጌታ በኢየሱስም የአጋንንት ሐሳብ፣ የአጋንንት ትምህርት ሁሉ ነፃ መውጣት እንዲሆንላችሁ ጸልያለሁ። ነፃ መውጣት እንዲሆንላችሁ ጸልያለሁ። ቢ ፍሪ ኢን ጂሰስ ኔም፣ ቢ ፍሪ ኢን ጂሰስ ኔም። በጌታ በኢየሱስም ነፃ ናችሁ። ዩ አር ፍሪ ኢን ዘ ኔም ኦፍ ጂሰስ ክራይስት። የተባረካችሁ ናችሁ። ምስክርነቶቻችሁን ሁሉ በቅርብ ትቀበላላችሁ። ስክሪኑ ላይ ባለው ስልክ ቁጥር እየደወላችሁ ምስክርነቶቻችሁን ልትነግሩን ትችላላችሁ። የተባረካችሁ ናችሁ። እወዳችኋለሁ። ፕሮፌት ዮሲ ነኝ ከብሌሲንግ ፎር ኔሽን ቸርች። ሻሎም